ከእናንተ ማንነት ውጪ የሌላ ሰው ማንነት እናንተ ማንነት ውስጥ ሲኖር አስቡት። የአባታችሁ ማንነት ሲኖር፣ የድሮ ጓደኛችሁ ማንነት ሲኖር፣ የአሁኑ ባልሽ ወይ የአሁኗ ሚስትህ ማንነት አንተ ውስጥ ሲኖር ከአንተ ፍቃድ ውጪ ማለት ነው። ስለ ሰልፍ ኤክስፓንሽን ወይም ብዙሃ እኔነት ዛሬ በደንብ የምናወራ ይሆናል። ይህን ቪዲዮ ከመጀመሪያው እስከ መጨረሻው ድረስ የምታዩ ከሆነ የወደፊት ማንነታችሁ እናንተ ውስጥ ገብቶ በመልኩ ህይወታችሁን አፌክት እንደሚያደርግ ትረዳላችሁ። ተገቢ ያልሆነ የወደፊት ማንነት ከሆነ እናንተነት ውስጥ ያለው ያንን በማስተካከል እንዴት ነው የአሁኑ ማንነቴ ከወደፊቱ ማንነቴ ጋር ተጋግዞ ጥሩ የሚባል ህይወት መገንባት ምችለው ስለሚለው በደንብ እናወራለን። ብዙሃ ማንነት በመጠቀም እንዴት ነው ጥሩ የሆነ ግንኙነት መፍጠር የምትችሉት ስለሚለው እናወራለን። ይሄ እንግዲህ ከመምህራኖቻችሁ ጋር፣ ከአለቆቻችሁ ጋር፣ ከጓደኞቻችሁ ጋር፣ ከስራ ባልደረቦቻችሁ ጋር መፍጠር የምትችሉት ጥሩ ግንኙነት አለ ብዙሃ ማንነትን በመጠቀም ስለሱ በደንብ አወራችኋለሁ። ከፍቅር ወይም ከትዳር አጋራችሁ ጋር አንድ ላይ የዘለቀ ዘላቂ የሆነ በጣም ደስ የሚል የፍቅር ህይወት ብዙሃ ማንነትን በመጠቀም እንዴት መኖር እንደምትችሉ እነግራችኋለሁ። ከዚህ በፊት ህይወታችሁ ላይ ያያችኋቸው ሰዎች በተለይ እንደ አባቴማ ሱሰኛ አልሆንም፣ እንደ አባቴማ ሰካራም ሆኜ ሚስቴን አልቀጣም ብላችሁ ግን ያንን አይነት ማንነት ሳትወድ በግዷችሁ እናንተ የምታደርጉት ከሆነ ሌላ ሰው ላይ ያያችሁት የምትጠሉት ግን እናንተ ላይ የሆነ ያለ ነገር ካለ የዛ ሰው ማንነት እናንተ ውስጥ ገብቶ እናንተ ላይ እየሰራ ነው እና ያንን ማንነት እንዴት ነው ማውጣት የምትችሉት ስለሚለው እናወራለን። ብዙሃ ማንነትን ባለመረዳታችሁ ምክንያት ፍቅረኛችሁ ያለውን ብዙሃ ማንነት ስትገድቡት እነሱ ቺት ያደርጋሉ እና ስለዚህ ጉዳይ ስታውቁ ፍቅረኛችሁ ወይም የትዳር አጋራችሁ እናንተ ላይ ቺት ከማድረግ እንዲቆጠብ መጠበቅ ትችላላችሁ ማለት ነው። ይህን ሁሉ ነገር ነው በዚህ ቪዲዮ የምታገኙት። ሰላም ጤና ይስጥልኝ፣ እንደምን አላችሁ? ቻሉ አሰፋ እባላለሁ፣ ሳይኮሎጂስት። ወደ ጉዳያችን እንግባ። ብዙሃ ማንነት ሲባል ምን ማለት ነው የሚል ጥያቄ ሊነሳ ይችላል። ሰልፍ ኤክስፓንሽን የሚል ተቀራራቢ የሆነ ተርም አለው። በህይወት ኤክስፔሪየንሳችሁ እናንተ ያላችሁ ማንነት አለ፣ እኔነት ብላችሁ የምትይዙት ሰልፍ ማለት ነው። ከዛ ግን ህይወታችሁ መኖር ከጀመራችሁበት ጊዜ ጀምሮ አሁን እስካላችሁበት ጊዜ ድረስ ከሌሎች ሰዎች ጋር ኮንታክት ስለምታደርጉ የሌሎች ሰዎችን ማንነት ወደ ራሳችን እናመጣና ራሳችንን በዛ መልኩ ነው ማንነታችንን የምናሳድገው፣ እኔነታችንን የምናሳድገው በዛ መልኩ ስለሆነ ከዚህ ሀሳብ ጋር የሚያያዝ መሰረቱ አፍሪካ ላይ ያደረገ ፊሎሶፊ አለ፣ ኡቡንቱ ፊሎሶፊ የሚባል አይ አም ቢኮዝ ዩ አር የሚል ሀሳብ ነው ያለው። አንተ ስለሆንክ እኔ ነኝ ነው ሀሳቡ። የኔ ማንነት የኔ እኔነት የሚለካው አንተ ስላለህ ነው፣ ከአንተ ጋር ስለሆንኩኝ ነው ሀሳቡ። ከዛ ፍልስፍና ጋር የሚያያዝ ነው። ምክንያቱም እኔ ኢትዮጵያዊ ነኝ ስል ኢትዮጵያ የምትባል ሀገር ላይ መሆን ይጠበቅብኛል። ከዛ መልኩ ነፍስ ማወቅ ከጀመርንበት ጊዜ ጀምሮ እስካሁንኛው ጊዜ ድረስ የምናገኛቸው እጅግ በጣም ብዙ ሰዎች አሉ። ከነኚህ ሰዎች ላይ የምናየው ደስ የሚለን የምንወደው ማንነት ይኖራል፣ ያንንም እናስገባዋለን። በጣም የሚያሳዝነው ነገር ግን የምንጠላቸው ሰዎች ላይ እንደዚህ አይነት ማንነትማ እኔ በጭራሽ አልፈልግም ብለን የምናስበው አይነት ማንነት ሲኖር እነኛን ሰዎች ለመረዳት ብለን ያንን አይነት ማንነትን ኢንኮርፖሬት እናደርጋለን ወደ ውስጣችን። ይሄ ለምንድን ነው የሚሆነው ስለሚለው በዝርዝር አስረዳችኋለሁ። ለአሁን ግን ሰልፍ ኤክስፓንሽን ወይም ብዙሃ እኔነት ማለት ምን ማለት እንደሆነ ገብቷችኋል። እናንተ አላችሁ፣ በዙሪያችሁ ያሉ እኔነት ያላቸው ብዙ አይነት ሰዎች አሉ። የእነሱን እኔነት ወደ እናንተ በማምጣት ራሳችሁን ማሳደግ ማለት ነው፣ ወይም የእናንተን እኔነት ማስፋት ማለት ነው። በዛ መልኩ ተረዱ። ከዚህ ሀሳብ ጋር በደንብ ፊት የሚያደርግ የመጀመሪያ ሀሳብ የወደፊት እኔነት ነው። ይሄ እንግዲህ እናንተ የሆናችሁበት አሁን ያላችሁበት እድሜ አለ። አሁን ላይ እድሜ 30 ነው፣ አላገባህም። ከዛ ግን ከ10 ዓመት በኋላ ህይወትህ ማየት ስትጀምር 40 ዓመትህ ላይ ልጅ አለህ፣ ከዛን ሚስትም አለ። እኔነትህን ስታስበው አሁን ላይ እንዳለ እንደ 30 ዓመት እንዳላገባ ነፃነት እንዳለው ሰው አይሆንም። ምክንያቱም ከ10 ዓመት በኋላ ማገባ ከዛ ሚስቴ የምትወልድ እንደገና ደግሞ እንጨምርበትና ወራዊ ክፍዬ 500,000 ብር ይሆናል ብለህ የምታስብ ከሆነ አሁን ላይ ያለው እኔነት አሁን ላይ ባለው እኔነት ብቻ ላይ መሰረት አያደርግም ማለት ነው። ምክንያቱም አሁን ላይ ያለው እኔነት 30 ዓመቱ ነው፣ ዘና ማለት ይፈልጋል። አይ ነው 30 ዓመት ብዙ ኃላፊነት የሚወሰድበት ነው። ኃላፊነት አይወሰድበትም እያልኩኝም አይደለም። ብዙ ሰዎች ግን ኃላፊነት የሚወስዱበት ዋነኛ ምክንያት የወደፊቱ እኔነታቸውን ስለሚያስቡ ነው። አሁን ላይ ብጠጣ ብቅም ከ10 ዓመት በፊት 20 ዓመት ላይ ሳረግ እንደነበረው ብጠጣ ብቅም ብጨፍር ብዝናና ገንዘቤን ባጠፋ
ሜቢ 40 ዓመቴ ላይ ያሰብኩትን እኔነቴን፣ እንደ አባት የሆንኩትን እኔነቴን፣ እንደ ባል የሆንኩትን እኔነቴን በወር 500 ሺህ ብር እንደሚከፈለው እኔነቴን ላላገኘው እችላለሁ። ስለዚህ ያንን ሰው ለማግኘት ያንን እኔነት ለማግኘት አሁን ላይ ያለው እኔነታችን በወደፊቱ እኔነታችን ላይ መሰረት ባደረገ መልኩ ይኖራል ማለት ነው። ሳያገባ እንዳገባ፣ ሚስት ሳይዝ ሚስት እንደያዘ፣ 500 ሺህ ሳይከፈለው 500 ሺህ እንደተከፈለው አድርጎ ይኖራል። ምን ማለት ነው? 500 ሺህ እንደተከፈለው አድርጎ ይኖራል ማለት 500 ሺህ ይከፈለዋል እያልክ ነው? ናነሰሰርልኝ እንደዛ ማለት አይደለም። በተለይ በወር 20 ሺህ 30 ሺህ ለማግኘት የምትሰራው ስራ ምን እንደሆነ ይታወቃል። እና ያንን እየሰራ 20 ሺህ 30 ሺህ እያገኘህ ነው። ከዛ ግን ከ20 ሺህ በወር 500 ሺህ ለማግኘት ምን አይነት ስራ ነው መስራት ያለብኝ? ምን አይነት ትምህርት ነው መማር ያለብኝ? ምን አይነት ስኪል ነው አኳየር ማድረግ ያለብኝ የሚለውን ስታስብ አሁን ላይ የለፋው ካለ ልፋት 10፣ 20፣ 30 እጥፍ ልትለፋ ይገባል። which means 500 ሺህ ብር ስታገኝ የምትለፋው አይነት ልፋት ማለት ነው። ስለዚህ በሁለቱ ማንነቶች መካከል ያለ ልዩነት አለ። ይህንኛው ብዙ አይለፋም፣ ስለዚህ የሚያገኘው 20፣ 30 ሺህ ብር ነው። ይህንኛው በጣም ይለፋል፣ ብዙ እውቀት አለው፣ ብዙ ገንዘብ አለው። ስለዚህ ይህንኛው ማንነት ለማግኘት ሲል ይህንኛው ምንም ያክል እንኳን ሀፕን ባያደርግ ይህንኛው ያለውን እውቀት ወይም ሊኖረው የሚገባውን እውቀት፣ ሊኖረው የሚገባውን ችሎታ፣ ሊኖረው የሚገባውን ልፋት ለ30ኛው ዓመት እኔነት ያስረክበዋል። እንደ 30ኛው ዓመት ላይ ያለው እኔነት ወደ 40ኛው ማንነት እኔነት ትራንስፎርም ያደርጋል ማለት ነው። ራሱን በዚህ መልኩ ነው እኔነቱ በዚህ መልኩ ነው ብዙ የሚሆነው። ይህንን ካገኛችሁኝና ከተረዳችሁ ስለ ወደፊቱ እኔነታችሁ በደንብ ማሰብ ትጀምራላችሁ። እና ይሄ ከገባችሁና ከተረዳችሁ ስለ ወደፊት ማንነታችሁ አሁን በእርግጠኝነት ቁጭ ብላችሁ እያሰባችሁ ነው የሚሆነው። ለአፍታ ቁጭ በሉና ከ10 ዓመት በኋላ ስለሚኖራችሁ ማንነት አስቡት። ከ15 ዓመት በኋላ ስለሚኖራችሁ ማንነት አስቡት። ከ20፣ ከ30፣ ከ40 ዓመት በኋላ ስለሚኖራችሁ ማንነት አስቡት። አንዳንዶቻችሁ የወደፊቱ ማንነታችሁን ስታስቡ አሁን ላይ በማረጋቸው ነገሮች፣ አሁን ላይ ያረኳቸው ባለኋቸው መጥፎ ተግባራት የወደፊቱ ማንነቴ በጣም ነው የሚወቀሰው። ስለዚህ አረፍ ያሉብኝን መጥፎ ልማዶች እና መጥፎ ተግባራት ማቆም አለብኝ፣ ማስወቀስ ስለማልፈልግ ራሴ የሚል ሀሳብ ይመጣላችኋል። which is ጥሩ የሆነ ነገር፣ ምክንያቱም መጥፎ ራሳችሁን ማሻሻል የምትፈልጓቸው ስነ ልቦናዊ ጉዳዮች ላይ መስራት ልትጀምሩ ነው ማለት ነው። በተቃራኒ ደግሞ ጥሩ የሆኑ ነገሮች ሀፕን ሲያደርጉ ስታዩ ጋድ አሁን ላይ ያለኝ ማንነቴ ላይ እነኚህን ጥሩ የሆኑ አምቢሽኖች ኢንኮርፖሬት ማራራር ከሆነ ወደ ማንነቴ ማላስገባ ከሆነ ምን አይነት እድል ነው እንዲያመልጠኝ እያረኩኝ ያለሁት የሚለው ውስጣችሁ መጠየቁ አይቀርም። ለዛ ጥያቄ መልስ መመለስ እጅግ በጣም ጥሩ የሆነ ነገር ነው። ሌላኛው ከዚህ ሀሳብ ጋር የተያያዘ ነገር ምንድን ነው? ሳይኮአናሊሲስ ላይ ሪያክሽን ፎርሜሽን የሚባል ሀሳብ አለ። ሪያክሽን ፎርሜሽን በኋለኛው ህይወታችን ላይ የምናውቃቸው መሆን የማንፈልጋቸው ሰዎች አሉ። በተለይ ወላጆቻችሁ እንደምትፈልጉት ወይም እንደ ሌሎች ወላጆች እንደምታስቡት ያልሆኑላችሁ ከሆነ ጋድ አባታችሁን ታዩና እንደ አባቴማ እንደዚህ አይነት ጠጪ ሰካራም ሰው አልሆንም፣ ወይም እንደዚህ ሴት አሳዳጅ አይነት ሰው አልሆንም፣ ወይም እንደ እናቴማ እንደዚህ ኢሞሽናሊ ማኒፑሌት የምታደርግ አይነት ሴት አልሆንም በጭራሽ፣ ይሄ ሊደረግ የማይገባው ነገር ነው ትላላችሁ። ከዛ ግን ውስጣችሁን ስታዩት ያንን የምትጠሉትን ሰው ባህሪ አንኮንሽስሊ ማድረግ ትጀምራላችሁ። ልክ አባትህ ሰክሮ መጥቶ እናትህን እንደሚመታው አንተም ከገባ በኋላ ሰክረ መጥተህ ባለቤትህን ትመታለህ። እንትን በነጋታው ሽምግልና ተሰብስቦ ልትታረቁ ሲባል ድንጋይ ይዘህ ድንጋይ ተሸክመህ ኧረ እኔ የማላውቀው ነገር ነው፣ እንደዚህ አይነት ነገር አልፈልግም፣ እኔ ሚስቴን በጣም ነው የምወዳት፣ እንደዚህ አይነት ነገር አይገባኝም፣ እንደዚህ አይነት ነገር ማድረግም አልፈልግም፣ እመጣላው ነገር ነው ብለህ ታስባለህ። ከዛ ግን ከ1 ወር ከ2 ወር በኋላ ድጋሚ እንደዚህ አይነት ነገሮች መፈጠራቸው አይቀርም። ምንድነው እዛ ጋር ሀፕን እያደረገ ያለው የሚለው ጥያቄ መልስን መልስ። እዛ ጋር እየተፈጠረ ያለው ነገር የአባትህ እሱነት በአንተ እኔነት ውስጥ ገብቶ ብዙሃ እኔነት ሆኗል። ይሄ ባይዘው የልጅነት ህይወት ጋር በራሱ አይቆምም። በህይወታችሁ የምትጠሏቸው ሰዎች፣ መምህራን፣ የድሮ አለቆቻችሁ፣ ስለነዛ ሰዎች ማሰብ ትጀምራላችሁ። እንደን ከዛ በኋላ የማትፈልጉትን የምትጠሉትን ነገር ማድረግ ስትጀምሩ እርሳችሁ ላይ ታያላችሁ።
እጅግ በጣም የሚገርም ነገር ነው። ለምንድን ነው ያ የሚሆነው ተብሎ ሲጠየቅ በዙሪያችን ለቀረቡ ሰዎች አይምሯችን መጠየቅ ይጀምራል። በተለይ በጣም ሲግኒፊካንት የሚባሉ ሰዎች ከነበሩ ማለት ህይወታችን ላይ መኖራቸው ዋጋ ያለው አይነት ሰዎች ከነበሩ ያ ማለት እናት፣ አባት፣ የቤተሰብ አካል፣ አጎት፣ አለቃ፣ የዩኒቨርሲቲ መምህር እንዲህ በቃ ሲግኒፊካንት የሚባል ኢምፓክት ያላቸው ሰዎች ኢቨን የፍቅር አጋር ወይም ጓደኛ፣ እነኛ ሰዎች ላይ የምትጠሉት ነገር ቢኖር አይምሯችሁ ዝም ብሎ መተው አይፈልግም እና ትቶ ሄዶ አዲስ ህይወት መጀመር አይፈልግም። አይምሯችሁ ያስበዋል። ከነኛ ሰዎች ጋር ተጣልታችኋል ወይም ለእነኛ ሰዎች ጥላቻ አላችሁ ወይም እነኛ ሰዎች ድጋሚ ማግኘት አልፈለግም ብላችሁ ነው ትታችኋቸው የሄዳችሁት። ከዛ ግን አይምሯችሁ ከነኛ ሰዎች ጋር ጥብቅ የሆነ ሪሌሽን ስላለው ወይም ያለውን ግንኙነት ማጣት ስለማይፈልግ ምንም ያክል እንኳን ከአባቴ ጋር ያለኝን ግንኙነት ባቆም አባት አለኝ የሚለውን ነገር ለመያዝ አባታችሁ የሚያደርገውን ነገር እናንተ ማድረግ ትጀምራላችሁ። ይሄ ነው ሪያክሽን ፎርሜሽን ማለት። ደግሞ በጣም የምታደንቁት፣ የምትወዱት፣ የምታከብሩት ወይም ለእናንተ የተለየ ዋጋ ያለው አይነት ሰው ላይ ነው እንደዚህ አይነት ነገር ሀፕን የሚያደርገው። ያንን ሰው ስለምትወዱት፣ ያንን ሰው መረዳት ስለምትፈልጉ ወይም ከዛ ሰው ጋር የሆነ አይነት የጠበቀ ግንኙነት መመስረት ስለምትፈልጉ እንደን ከዛ ሰው ጋር ያሉ ያልተገቡ ወይም የማትቀበሏቸው አይነት ነገሮች ማድረግ ትጀምራላችሁ። እንደን በዛ መልኩ ሪያክሽን ፎርሜሽን ላይ ሆናችሁ የዛን ሰው ማንነት እናንተ ላይ ስትተገብሩት ያ ሰው ከኔ ጋር አብሮኝ ያለ የሚለውን ውስጣችሁ ኢምባዲ ያደርገዋል፣ ፊል ያደርገዋል። ከዛ ሰው ጋር እንደሆናችሁ እንዳልተለያያችሁ ይሰማችኋል ማለት ነው። በዚህ መልኩ በኋለኛው ህይወታችሁ ላይ ያሉ ማንነቶች የአሁኑ እኔነታችሁ ላይ ካሉ ማስተካከል የምትችሉበት መንገድ አለ። የኋለኛው ህይወታችሁ ላይ ሄዳችሁ ከነኛ ሰዎች ጋር የነበራችሁን ግንኙነት መጻፍ፣ እንደገና ደግሞ ያ የነበራችሁ ግንኙነት ምን አይነት ሳይኮሎጂካል ተጽዕኖ አድርሶብኛል አሁን ላይ የሚለውን መጻፍ። ይህንን ማድረግ እንድትችሉ እኔ ጻፍኩት ምን ሆኜ ነበር የተሰኘው ወርክ ቡክ አለ። በቲክቶክ ገብታችሁ ኢንቦክስ ላይ ምን ሆኜ ነበር ብላችሁ መጻፍ ትችላላችሁ። ወይም ደግሞ የቴሌግራም ቦት ዩዘር ኔም አለ ቻሉ አሰፋ ቦት የሚል እዛ ላይ ገብታችሁ ሊንኩን አስቀምጥላችኋለሁ ዲስክሪፕሽን ላይ። እዛ ላይ ገብታችሁ ምን ሆኜ ነበር መጽሐፍ ላክልኝ ማለት ትችላላችሁ። በዛ መልኩ ከኋለኛ ህይወታችሁ ላይ ተጠብቀው ያሉ የሌሎች ሰዎች ማንነትን መቀነስና ማረገፍ ትችላላችሁ። ሌላኛው ከብዙሃ እኔነት ጋር ተያይዞ ያለው ሀሳብ በተለይ በእንግሊዝኛው ሰልፍ ኤክስፓንሽን የሚለው ሀሳብ ነው። ይህ እንግዲህ ከሌሎች ሰዎች ጋር በደንብ ለመግባባት ከሌሎች ሰዎች ጋር ጥብቅ የሆነ ግንኙነት እንዲኖረን የሚያደርግ ነው። አሁን ላይ በህይወታችሁ ያሉ ሰዎች አሉና ከነኛ ሰዎች ጋር ለመግባባት ሲል ውስጣችን እነኛ ሰዎች ያላቸውን ሀሳብ፣ አይዲዮሎጂ፣ ያላቸውን አመለካከት፣ ያላቸውን ማነር የሚያወሩበት መንገድ፣ የሚስቁበት መንገድ፣ እንደገና የሚከተሉትን ስታይል፣ የሚውሉበትን ቦታ፣ በትርፍ ጊዜያቸው የሚያደርጓቸውን ነገሮች እነኚህን የመሰሉ ሌላ ሰው ላይ ያሉ እኔነቶችን ወደ ራሳችን እናስገባለን። ይሄ በተፈጥሮ ውስጣችን አይምሯችን የሚያደርገው ነገር ነው። እንደን ይህንን ለማድረግ ራሳችሁን በለቀቃችሁት ልክ ከሌሎች ሰዎች ጋር የመግባባት እድላችሁም እንደዛው ከፍ ያለ ነው። ገብተዋል። ስለዚህ በዙሪያ ያለ ሰው አለቃ ወይ ጓደኛ ከእነሱ ጋር መግባባት የምትፈልግ ከሆነ እነሱ ያላቸውን ማነሪዝም ወይም እነሱ ያላቸውን አይነት ወደ አንተ ኮኦፕሬት ማድረግ ነው። ሁለት የተለያዩ አይነት ሰዎች ነበራችሁ። ከዛ ግን ስትቀራረቡ ያለው ነገር ነው በመካከላችሁ ያለውን ግንኙነት ጥሩ እያደረገ የሚሄደው። መጀመሪያ ላይ እንዲህ ያለ ከዛ መቀራረብ ትጀምራላችሁ። ከዛ ያንተ ማንነት የሆነው የእሱ ይሆናል፣ የእሱ ማንነት የሆነው ያንተ ይሆናል። የፍቅረኛህ ማንነት አመለካከት ያንተ ይሆናል፣ ያንተ የሆነው የእሷ ይሆናል። እንዲህ ያለ ያንቺ እኔነት የእሱ እኔነት ውስጥ ይገባል፣ የእሱ እኔነት ደግሞ ያንቺ እኔነት ውስጥ ይገባል። እንትን የሆነ ሰዓት ላይ በእነኚህ በሁለት ሰዎች መካከል ያለው ልዩነት ምንድን ነው የሚለው ጥያቄ ውስጥ ይገባል ማለት ነው። ምክንያቱም ምንም ልዩነት አይኖርም አንዳንድ ጊዜ። ለዚህ ማስረጃው ምን መሰላችሁ? ብዙ ጊዜ ባልና ሚስት አንድ ላይ መኖር ሲጀምሩ እህት ነች ወንድምሽ ነው ተብለው ይጠየቃሉ። ያም የሆነበት ምክንያት ፊታቸው ያን ያክል ተመሳስሎ ሳይሆን የሚጠቀሟቸው ቃላቶች ስለሚመሳሰሉ፣ የፊታቸው ኤክስፕሬሽን ስለሚመሳሰል፣ የሚያወሩበት መንገድ ጀስቸራቸው ስለሚመሳሰል ነው። አንዳንድ ከዛ በኋላ ሰዎች በሁለቱ ሰዎች መካከል ያለውን ዲስትሪክሽን መለየት ይከብዳቸዋል።
ስለዚህ የባል እኔነት ሚስት እኔነት ውስጥ አለ፣ የሚስት እኔነት ደግሞ ባል እኔነት ውስጥ አለ ማለት ነው። እጅግ በጣም የሚገርም ነገር ነው። ይሄ ኢቭን ፍቅር ላይ ብቻ ዲፔንድ አይሆንም። ግቢ ተማሪ እያለሁኝ ያገኘሁት ጓደኛዬ ነበር እና እኔ ሳይኮሎጂ 2ኛ ዓመት እንደዚህ ሲሆን በቃ የማነበው ነገር ሰልፍ ሄልፕ ቡክ ነው። ሀውቱ ምናምን የሚሉ አይነት መጽሐፎች ማለት ነው። ጓደኛዬ ደግሞ በእነዚህ አይነት መጽሐፎችን አይወድም ነበረ። የዶርም ሜቴ ነበረ። ክላስም አንድ ላይ ነው የምንማረው። ከዛ መከራከር ጀመረ። ጋድ ጓደኝነታችን የጀመረው በጥል ነበር እና በቃ ጥላችን የነበረው እስከ መደባደብ ድረስ ያደረሰን ነገር እሱ ልቦለድ ውስጥ እውነት አለ ብሎ ያስባል። በጣም የረቀቀ እውነት ነው ያለው፣ እንዲሁም ከልቦለድ ብዙ ነገር መማር እንችላለን ብሎ ያስባል። እኔ በተቃራኒው ልቦለድ ማለት ተረት ተረት ነው፣ ልቦለድ የሚያነቡ ሰዎችም የተረት አባት ነው የሚሆኑት ብዬ ማሰብ አይነት ሰው ነበርኩኝ። እንደን በጣም ነበረ ፍጭት የነበረው በመካከላችን። እንደን ከዛ በኋላ እኔም ከሱ የተማርኩት ነገር አለ፣ እሱም ከኔ የተማረው ነገር አለ። አሁን ላይ በተጠይቁኝ ስለ ልቦለድ ምን ታስባለህ ብላችሁ በተጠይቁኝ ልቦለድ የእውነታዎች ሁሉ የረቀቀ እውነታ ብዬ ነው የሚይዘው። ልቦለድ ሳነብም ልቦለዱን የማይበት መንገድ እንደዛ ነው። በጣም የረቀቀ እውነታ እንዳለው ፊልም ሳይ በጣም የረቀቀ እውነታ እንዳለው እንደዛ ነው የማስበው። ይሄ አሁን አመለካከት ነው። የእሱ እኔነት በእኔ ብዙሃ እኔነት ውስጥ ሆኖ በመልኩ ኢንፍሉዌንስ እንዳደረገኝ ብዙ ነገር ልነግራችሁ እችላለሁ። ለምሳሌ እንደውም ትዝ ሲለኝ 3ኛ ዓመት 4ኛ ዓመት ከሆንኩኝ በኋላ የማረጋቸው ነገሮች ላይ አሁን እዚህ ኮንቴክስት ላይ ጌች ቢሆን ምን ያደርግ ነበረ ብዬ ራሴን እጠይቅ ነበረ። ያ አይነት እኔነት ማለት ነው። ሶ አት ሰም ፖይንት የዛ ሰው ሞራል ቫልዩ፣ የዛ ሰው አስተሳሰብ፣ የዛ ሰው አመለካከት፣ ያ ሰው የሚያወራበት መንገድ፣ ያ ሰው ነገሮችን የሚረዳበት መንገድ፣ ያ ሰው ነገሮችን አፕሮች የሚያደርግበት መንገድ በአንድም በሌላም ከእናንተ ጋር ይዋሃዳል ከእናንተ እኔነት ጋር እና መጥፎ እኮ ነው ይሄ ሰዎችን ኮፒ ማድረግ ራስን መሆን ነው እንጂ የሚሉ ሰዎች አሉ። ወይ ኦቡንቱ እኔ የሆንኩት አንተ ስላለህ ነው። ፕላስ ደግሞ እኔ ነኝ በራሴ አውተንቲክ መሆን ነው ፈልገው ልትል ትችላለህ። ግን አይ ቲንክ ላለመማርና ራስክን ላለማሻሻል ያለ ፍላጎት ይመስለኛል እንደዛ እንድትል እያደረገ ያለው ምክንያቱም እንደዛ የሚሉ በጣም ብዙ ሰዎችን አይቻለው። ራሳቸውን ፍለጋ ላይ ናቸው። በጣም ብዙ ግራ የተጋቡ ሰዎች እንደዛ ቃሉ። በዚህ መልኩ አብሯችሁ ያለውን ሰው የእሱን እኔነት እናንተ እኔነት ውስጥ ማስገባት ስትጀምሩ ከነኛ ሰዎች ጋር ያላችሁ ተግባቦት፣ ከነኛ ሰዎች ጋር ያላችሁ ግንኙነት እየጠነከረ ይሄዳል ማለት ነው። ሌላኛው በጣም የሚገርመው ነገር ይህ ብዙሃ እኔነት በፍቅር ግንኙነት ላይ ያለው ሚና ነው። ብዙሃ እኔነታቸው ላይ በጣም የሰሩ ፍቅረኞች ወይም የፍቅር አጋሮች በመካከላቸው ያለው ዘለቄታዊ ፍቅር እጅግ በጣም የጠነከረ ነው። ለዚህ ማስረጃ እንዲሆን ሪሰርች ፔፐር ሪፈረንስ አስቀምጥላችኋለሁ። ለምን ብትል ያን ያክል የሚያስገርም አይደለም። ምክንያቱም ተመሳሳይ የሆነ ቫልዩ ካለ፣ ተመሳሳይ የሆነ ኢንተረስት ካለ፣ ተመሳሳይ የሆነ ስኪል ካለ እርስ በርሳችሁ እሷ የምትችለውን አንተ መቻል ስትጀምር፣ ወይም እሷ የምታደርገውን አንተ ማድረግ ስትጀምር፣ እሷ የምታነበውን አንተ ማንበብ ስትጀምር፣ ወይም እስካሁን ድረስ ሞክረህ የማታውቀውን ሃይኪንግ በእሷ ምክንያት መሞከር ስትጀምር፣ እንዲሁም ድሮ ቤተሰብ ላይ ትዝ ይለኛል አንዳንድ ቤተሰብ ላይ እናት ቅቤ ስለምትቀባ አንድ ላይ ስለሚተኙ አባት እንዳይሸተው ተብሎ ምን ይደረጋል? አባትም ቅቤ ይቀባል። እንደን ጥቅም አለው ኦብቪየስሊ፣ ራሱን አያመውም። ደስ የሚል በቅቤ የጠገበ ራስ ቅል ያገኛል። ከዛ ደግሞ የሚስቱን ቅቤ ማሽተት አይጠበቅበትም። ከሁኔታው ተጠቃሚ ሆኗል። እነኚህ ሰዎች አንድ ላይ የማይግባባቸውም ነገር አገኙ ማለት ነው። እና ያልነበረ አዲስ ነገር አይደለም እያወራሁኝ ያለሁት። እናትና አባቶቻችሁ እንደዚህ አይነት ነገር ያደርጋሉ። ሌላኛው በጣም የሚያስገርመው ነገር ጥንዶች እርስ በርስ ያላቸው ሰልፍ ኤክስፓንሽን በጣም ኮመን ከሆነ ያላቸው ሴክሹዋል ኢንተረስት እንደዛው ከፍ ያለ ይሆናል። የእሱ ማንነት አለ እንዳለው የእሷ ማንነት አለ። አንድ ላይ ባይዘባይ መግጠም ሲጀምር እንደዚህ አይደለም የሚሆነው፣ እየበዛ ነው የሚሄደው። የሁለቱ ማንነት አንድ ላይ ኢንተራክት ሲያደርግ አንድ የተረዳነው ነገር ምንድነው? በመካከላቸው ያለው ፓሽን እንደሚጨምር ነው፣ ወይም ሴክሹዋል ኢንቲሜሲ እንደዛው እንደሚጨምር ነው። በዚህ በህይወታቸው ደስተኛ የማይሆኑ ጥንዶች ምን አይነት ጥንዶች ናቸው ብላችሁ አትጠይቁም? ከዚህ ሀሳብ አንጻር
ከሰልፍ ኤክስፓንሽን ይልቅ ሰልፍ ኮንስትሬን ያለባቸው ጥንዶች ወይም ደግሞ ብዙሃኔነታቸው ውስጥ የፍቅረኛቸው ማንነት ከሌለው ወይም ብዙሃኔነታቸው ውስጥ የፍቅረኛቸው እኔነት ከሌለ በእነኚህ ሰዎች መካከል ጥሩ የሚባል ዘላቂ የሆነ የፍቅር ግንኙነት የለም። አንድ ጥሩ የሚባል የወሲብ ግንኙነትም የለም። ዋይ? ምክንያቱም እነኚህ ሰዎች ሲቀራረቡ የኔ ነው ይሄ ሰው ወይም እኔ እሱ ነኝ እሱም ደግሞ የኔ ነው የሚለው ስሜት አይሰማቸውም። ብዙሃኔነት የሚባለው ሀሳብ በወሲብ እና በፍቅር ግንኙነት ውስጥ ምንም ዋጋ የሌለው ነገር ነው የሚል ሀሳብ ብታነሳ ብዙሃኔነታቸው ውስጥ የፍቅረኛቸው እኔነት የሌለ ሰዎች በፍቅር ካሉት ሰው ይልቅ ስራ ላይ አብሮት ከሚሰሩት ሰው ጋር ኢሞሽናሊ ኦር ሴክሹዋሊ ቺት እንደሚያደርጉ ይታወቃል። ምክንያቱም አብሮ የሚሰሩ ሰዎች ተመሳሳይ ስኪል ያላቸው ሰዎች፣ ተመሳሳይ ፕላን ያላቸው ሰዎች፣ ተመሳሳይ ጎል ያላቸው ሰዎች፣ አንድ ስፔሲፊክ ፕሮብለም ላይ የሚሰሩ ሰዎች፣ ያንን ስፔሲፊክ ፕሮብለም ሶልቭ ለማድረግ የሚሄዱ ሰዎች፣ እንደገና ደግሞ ያንን ችግር ለመፍታት እርስ በርስ የሚማማሩ ሰዎች ይቺ ሴት ወደ እሷ ብዙሃን እኔነት ውስጥ የምታስገባው ከባሏ እኔነት ይልቅ አብሯት ከሚሰራው ሰውዬ ጋር የምታስገባው እኔነት ይበልጣል። ምክንያቱም እንዳልነው ነው፣ ብዙ ምክንያቶች አሏት። ይሄው ጉዳይ ከፐርሶናሊቲ ሳይኮሎጂ አንጻር ሰብ ፐርሶናሊቲ በሚባለው ሀሳብ መታየት ይችላል። ብዙሃን ስብዕናዎች ያሉን ፍጥረቶች ነን። አንድን ሰው ስታዩት አንድ የሆነ አይነት ስብዕና አይደለም ያለው፣ ብዙ ስብዕናዎች አሉ እና እነኛ ስብዕናዎች አንድ ላይ ኔጎሽየት እያደረጉት የሚኖር አይነት አእምሮ ነው ያለን። የሆነ ሰዓት ላይ ህፃን የሆነ ባህሪያችሁ ይመጣል። የሆነ ሰዓት ላይ አባት የሆነው ባህሪያችሁ ይመጣል። የሆነ ሰዓት ላይ ሃይማኖተኛ የሆነው ባህሪያችሁ ይመጣል። የሆነ ሰዓት ላይ ብዙ ከፐርሶናሊቲ ሳይኮሎጂ አንጻር ስለ ብዙሃን ማንነት ወይም ሰልፍ ኤክስፓንሽን መማር የምትፈልጉ ሰዎች ካላችሁ ቅድም እንዳልኩት በቲክቶክ ወይም ደግሞ በቴሌግራም ቦት ሁለቱንም ዲስክሪፕሽን አስቀምጥላችኋለሁ። ደስ ያላችሁ ጋር መላክ ትችላላችሁ። ፐርሶናሊቲ ሳይኮሎጂ መማር እፈልጋለሁ በላችሁ ጻፉልኝ፣ እመመዘግባችሁ ይሆናል ፌር በሆነ ፕራይስ።